እዚህ አሁን ሙሉ አከፋፈቱን አሳያችኋለሁ ማለት ነው። ነገር ግን አከፋፈቱን ከማሳየት በፊት ዲቫይስ ያስፈልጋችኋል። ያው አንደኛው ዲቫይስ ስልክ ነው። ማንኛውም አይነት ስልክ ይሆናል። እንደምታዩት እንግዲህ ይህ ስልክ ሳምሰንግ ኤስ7 ነው። ይህ ስልክ ይሆናል። ካልሆነ ደግሞ ቤት ውስጥ ባላችሁ ነገር ሁላችሁ መስራት ትችላላችሁ። ለምሳሌ አሁን ፒሲ ቢኖራችሁ ተመራጭ ነው። ፒሲ ያው ለኤዲቲንጉም ይጠቅማችኋል። ፒሲ ካላችሁ አሪፍ ነው። ነገር ግን ልክ እንደዚህ ስልክ ኤስ7 አሁን እቺ ትንሽዬ ስልክ ትሆናለች። ለዚህ መክፈት እንችላለን። ካልሆነ ደግሞ ቤት ውስጥ ባለ ማንኛውም ልክ እንደዚህ አይነት ታብሌቶች ካላችሁ ይሆናል ማለት ነው። ነገር ግን ታብሌት ሲሆን ምንድነው መጠንቀቅ ያለባችሁ? ካሜራ መኖር አለመኖሩን ቼክ ማድረግ አለባችሁ። ምክንያቱም ግዴታ ነው፣ የካሜራው ጥራት ያስፈልጋችኋል። ብዙዎቻችሁ የማታውቁት ነገር አንዱ ቲክቶክ ላይ ሞኔታይዝ ስትሆኑ ቬሪፋይ የምታደርጉት በፓስፖርት ነው ማለት ነው። ስለዚህ ቬሪፋይ የምታደርጉት በፓስፖርት ስለሆነ ግዴታ የካሜራው ጥራት ያስፈልጋችኋል። ያን ያህል ጥራት ሊኖረውም አይገባም። ደብዘዝ ካለ ወይም ደግሞ መካከለኛ የሆነ ካሜራ ካለው የፈለጋችሁትን ከፕሌይ ስቶር ላይ አሪፍ የምትሉትን አውርዳችሁ ካሜራ መጠቀም ትችላላችሁ። እናንተ ደግሞ የምትፈልጉ ከሆነ ወይም ሪከመንድ እንዳደርጋችሁ የምትፈልጉ ከሆነ የካሜራ አይነት ኮሜንት ላይ ሳውቁኝ። ስለዚህ አሁን ሙሉ አከፋፈቱን ማሳያችሁ ይሆናል ማለት ነው። እኔ እንደምታውቁት በስልኬ ነው የምሰራው። ፒሲን ደግሞ ለኤዲቲንግ ነው የምጠቀማት። ነገር ግን በፒሲም ይቻላል። አሁን በስልክ አሳያችኋለሁ የኢንተርናሽናል የቲክቶክ አካውንት አከፋፈቱን ማለት ነው። በቀጣይ ደግሞ በፒሲ እንድከፍትላችሁ ወይም ደግሞ በፒሲ ከፍተን እንዴት መስራት እንደምንችል ማወቅ የምትፈልጉ ከሆነ ኮሜንት ላይ አስቀምጡልኝ። ይህን ቪዲዮ ላይክ እንዲሁም ደግሞ ይህን ቻናል ሰብስክራይብ በማድረግ ቪዲዮ መጀመራችሁን እንዳትረሱ። አሁን ሙሉ ስቴፑን ላሳያችሁ። እሺ አሁን የቲክቶክ አካውንታችንን ክሬት ለማድረግ በመጀመሪያ ቪፒኤን እንጠቀማለን ማለት ነው። አሁን በዩኬ ነው አካውንት እየከፈትኩ ማሳያችሁ። ስለዚህ የዩናይትድ ኪንግደምን ቪፒኤን እናበራለን ማለት ነው። በመጀመሪያ እዚህ ጋር የሚያስመርጠን አለ። እዚህ ጋር እንመርጣለን። ዩናይትድ ኪንግደምን እዚህ ጋር አንድ ጊዜ ክሊክ አድርገናት ልክ እንደዚህ ኮኔክት ያደርግልናል። ያው ፎር ፍሪ ስለሆነ ቪፒኤኑ የሚያስጠቅመን አሁን በፍሪ ቪፒኤን ስለሆነ የማሳያችሁ ማስታወቂያ አድቨርታይዝመንት ይኖራል ማለት ነው። አድቨርታይዝመንት ይኖራል። ይህንን ማስታወቂያ እንግዲህ ኤክስ እያለን እናሳልፈዋለን። ከዛ በኋላ ምንድን ነው የምናደርገው? በመቀጠል ቲክቶክ ላይ እንገባለን ማለት ነው። ስለዚህ ቲክቶካችን ላይ እንገባለን። እዚህ ጋር እንደምታዩት እንግዲህ አሁን ቲክቶክ ከፍቶልናል። ይሄ ኖርማል አካውንት ነው ማለት ነው። እንደምታዩት የኢትዮጵያም ኮንተንት አለው፣ የአማርኛ ይመጣል ማለት ነው። እዚህ ጋር እንደምታዩት የአማርኛ ኮንተንቶችም ይመጣሉ። ስለዚህ ምን እናደርጋለን? እዚህ ጋር ጠግ ላይ የፕሮፋይል ምልክት አለ። እሷን አንድ ጊዜ ክሊክ እናደርጋታለን። ከዛ በኋላ ከላይ የምታዩት እንግዲህ 3 ሰረዝ አለ። እሱን አንድ ጊዜ ክሊክ ታደርጉታላችሁ። እንደዚህ ክሊክ ካደረግነው በኋላ ቀጥታ ሴቲንግ ኤንድ ፕራይቬሲ የሚለውን አንድ ጊዜ ክሊክ እናደርገዋለን። ልክ እንደዚህ ከከፈተን በኋላ እዚህ ጋር ወርታች እናደርገዋለን ማለት ነው። ከዛ ወርታች ካደረግነው በኋላ ስዊች አካውንት ብዬ ነው እኔ ማሳያችሁ። እናንተ ግን ሙሉ ለሙሉ ለኢንተርናሽናል ስትሰሩ ሌላ አካውንት ባይኖረው ማለትም ካላችሁም ማትፈልጉት ከሆነ ሎግ አውት ብላችሁ ወጥታችሁ ትሰሩ ይመከራል። ስለዚህ እኔ አሁን በስዊች አካውንት ላሳያችሁ። እንደዚህ ብታደርጉ ችግር የለውም። ሞር ግን ያኛው ቢሆን አሪፍ ነው። ስለዚህ አድ አካውንት እንለዋለን። እንደምታዩት እንግዲህ ሳይን አፕ ኦር ሎጊን ይላል። ከዚህ በፊት አናዘር አካውንት ስለነበረኝ ማለት ነው። ስለዚህ አድ አናዘር አካውንት የሚሉን አንድ ጊዜ ክሊክ እናደርጋለን። ከዛ በኋላ እንግዲህ የመጀመሪያው ጨዋታ እዚህ ጋር ነው ማለት ነው። በደንብ ይዩት እንዳትሳሳቱ። እዚህ ጋር እንደምታዩት ኢትዮጵያ የምትላለች እዚህ ከታች፣ እሷን አንድ ጊዜ ክሊክ ታደርጓታላችሁ። ከዛ መክፈት በምትፈልጉት ሀገር በሱ ትቀይሩታላችሁ ማለት ነው። ያ ማለትም ቪፒኤኑን አብርታችሁ ወደምትጠቀሙ። ስለዚህ እኔ የዩኬን ቪፒኤን ስላበራው በዩኬ ነው ማድረው። ዩናይትድ ኪንግደም አንድ ጊዜ ክሊክ እናደርጋታለን ማለት ነው። እንደምታዩት አሁን አካውንቱ ወደ ዩናይትድ ኪንግደም ተቀይሯል። ከዛ በኋላ ምንድነው የምታደርጉት? እዚህ ጋር እኔ በኢሜል ብታደርጉት ይመረጣል። ስለዚህ በኢሜል እንጠቀማለን። እኔ ብዙ ኢሜል ስላለኝ በአንዱ ኢሜል ይገባለሁ። እናንተ ለዚህ ብላችሁ ኢሜል ብታዘጋጁ ጥሩ ነው ማለት ነው። ከዛ በኋላ ይሄንን ኢሜል በመጠቀም እንከፍታለን ማለት ነው። እዚህ ጋር እንደምታዩት አሁን እየከፈተልኝ ነው ማለት ነው።
አሁን እዚህ ጋር ነው ሌላኛው ጨዋታው ማለት ነው። ምንድነው እዚህ ጋር ሞኔታይዝ ለመሆን ብቁ ከሆናችሁ በኋላ መጨረሻ ላይ ቬሪፋይ ታደርጋላችሁ። ቬሪፋይ የምታደርጉት ደግሞ ያው በፓስፖርት ነው። ሶ ፓስፖርት ላይ ቬሪፋይ ስታደርጉ እዛ ላይ ያለው እድሜና እዚህ ጋር የምታስገቡት እድሜ አንድ መሆን አለበት ግዴታ። ስለዚህ እዚች ጋር መጠንቀቅ አለባችሁ ማለት ነው ሌላኛው። ስለዚህ ተመሳሳይ እድሜ ከፓስፖርታችሁ ጋር ያለውን ተመሳሳይ እድሜ እናንተ ታስገባላችሁ ማለት ነው። እኔ ለእናንተ ለማሳየት ስለሆነ አካውንት ምከፍተው ኦልሬዲ ዝም ብዬ ነው ክሬት ማድረገው። ስለዚህ ስቴፑ እንደምታዩት ልክ እንደዚህ ነው ማለት ነው። ከዛ በኋላ ስም ያስመርጣችኋል። እዚህ ጋር ስማችሁን እናንተ ትቀይሩታላችሁ። በመጀመሪያ እዚህ ጋር ችግር የለውም። በኋላ ላይም ደግሞ ኒች ከመረጣችሁ በኋላ መቀየር ይችላልላችሁ። መጀመሪያ ደግሞ ኒች ከመረጣችሁ እዚሁ ጋር መቀየር ይችላልላችሁ ማለት ነው። እዚህ ጋር ዝም ብዬ በስሜ ልቀጥልበት። ይሄው እንደምታዩት እንግዲህ አካውንቱን ሙሉ ለሙሉ ክሬት አድርገን ጨርሰናል ማለት ነው። ይሄው እንደምታዩት እንግዲህ አዲስ አካውንት ነው። እንደምታዩት ይሄ ኢንተርናሽናል አካውንት ነው ማለት ነው። እዚህ ጋርም ቼክ ለማድረግ ምን ታደርጋላችሁ? 3 ሰረዟን አንድ ጊዜ ክሊክ ታደርጋላችሁ። ከዛስ ሴቲንግ ኤንድ ፕራይቬሲ አንድ ጊዜ ክሊክ እናደርጋለን። ከዛም በኋላ ደግሞ አካውንት የሚለውን እንነካለን ማለት ነው። አካውንት ይላል። ከዛ በኋላ እዚህ መጀመሪያ ላይ የምታዩት አካውንት ኢንፎርሜሽን ምትላለች። እሷን አንድ ጊዜ ክሊክ ታደርጓታላችሁ። ከዛ በኋላ ልክ እንደምታዩት እንግዲህ አካውንት ሪጅን ዩናይትድ ኪንግደም ይላል። ያ ማለትም ደግሞ በዩናይትድ ኪንግደም እንደተከፈተ ያሳያል ማለት ነው። ይሄ እንደምታዩት እንግዲህ ሙሉ ለሙሉ የኢንተርናሽናል አካውንት ነው ማለት ነው። ስለዚህ ከዛ በኋላ ነው ባክ እናደርጋለን። እዚህ ጋር እንደምታዩት ስዊች ቱ ቢዝነስ አካውንት ይላል። ሌላኛው ትሪክ እዚህ ጋር ነው። ወደ ቢዝነስ አካውንት እንዳትቀይሩት። እዚህ ጋር ፐርሰናል መሆን ያለበት። ስለዚህ ወደ ቢዝነስ አካውንት ስዊች ማድረግ የለባችሁም። ስለዚህ አንድ ጊዜ ባክ እናደርጋለን። እንደምታዩት እንግዲህ አሁን ሙሉ ለሙሉ የኢንተርናሽናል አካውንት ከፍተናል ማለት ነው። አካውንት አከፋፈቱ እንግዲህ ይሄንን ይመስላል። አካውንት መክፈቱ በጣም ቀላል ነው። ምንም የተካበደ ነገር የለውም። የእናንተ የምትሰሩት ኮንተንት እና መስራት ያለባችሁ ነገር ነው ከዚህ በኋላ የሚወስነው ማለት ነው። ከዛው እዚህ ጋር የምታደርጋላችሁ ሆም ፔጅ ላይ እንገባለን። ሆም ፔጅ ላይ ከገባን በኋላ ኔትወርክ ቴንሽን ጋር ስለሚያስቸግር ነው ቅድም እንዳልኳችሁ። ከዛ ሪፍሬሽ እናደርገዋለን። ትንሽ እንጠብቀዋለን ማለት ነው። ልክ እንደምታዩት ማለት ነው። ይኸው እንደምታዩት አሁን ምንም አይነት አማርኛ ኮንተንት አይመጣልኝም በዚህ ምክንያቱም ሙሉ ለሙሉ ኢንተርናሽናል ስለሆነ ስዋይፕ እንዳያደርግ እንደዚህ እናያለን። ይሄው እንደምታዩት እንግዲህ ምንም የአማርኛ ኮንተንት አይመጣም። ሙሉ ለሙሉ የኢንተርናሽናል የዩናይትድ ኪንግደም አካውንት ከፍተን ጨርሰናል ማለት ነው። ይሄንም ደግሞ ቀደም አሳይቻችኋለሁ ሪጅኑ ዩናይትድ ኪንግደም ላይ እንደሚያሳይ። ሌላኛው ማረጋገጫ ደግሞ ወደ መጀመሪያ አካውንታችን እንመለሳለን። ከዛ የመጀመሪያ አካውንታችን ደግሞ ሪጅኑን እናየዋለን ማለት ነው። ስለዚህ እዚህ ጋር ስዊች አካውንት ለውና ላሳያችሁ። ወደ ድሮ አካውንቴ ልመለስ። ከዛ በኋላ ደግሞ የድሮ አካውንቴ ሪጅኑ የት እንደሆነ ያሳየኛል ማለት ነው። እሱን ደግሞ ሴቲንግ ውስጥ ገብቼ ማሳያችሁ ይሆናል። ይሄው እንደምታዩት ወደ ድሮ አካውንቴ ተመልሷል። እዚህ ላይ እንግዲህ ሁለት ማረጋገጫዎች ያሳያችኋለሁ። አንደኛ አማርኛ ኮንተንት ይመጣል፣ ሁለተኛ ሪጅኑም ኢትዮጵያ ነው የሚሆነው። ስለዚህ አሁን ማሳያችሁ ይሆናል እሱንም በየመሃሉ አማርኛ ኮንተንት ይመጣል አሳያችኋለሁ። አሁን እዚህ ጋር እንደምናየው ስዋይፕ ስናደርገው ይሄው እንደምታዩት እንግዲህ አማርኛ ኮንተንት ልክ እንደዚህ ይመጣል ማለት ነው። ይሄው እንደምታዩት
አማርኛ መጥቷል ማለት ነው። ይሄን ያለው እንግዲህ ልዩነቱ እንደምታዩት ማለት ነው። አካውንቱ ልክ እንደ ባሳያችሁ መንገድ ስለከፈታችሁ ብቻ የኢንተርናሽናል ሆኗል ማለት ነው። ከዛ በኋላ እዚህ ጋር እንደምታዩት ሌላኛው ማረጋገጫ እንዳልኳችሁ እንግዲህ አካውንቱ ኦሪጂኑን እናየዋለን። ከዛ እዚህ ጋር አካውንት ኢንፎርሜሽን የምትላለች ይሄው እንደምታዩት እንግዲህ ሪጅኑ ሙሉ ለሙሉ ኢትዮጵያ ነው ማለት ነው። እንደምታዩት ልዩነቱ ልክ ይሄንን ይመስላል። የአካውንት አከፋፈቱ ልክ እንደዚህ ነው ማለት ነው። በቀጣይ ደግሞ እንዴት አድርገን ቪዲዮ እንደምናዘጋጅ እምለቅላችሁ ይሆናል። ስለዚህ እስከዛው ድረስ ሰብስክራይብ በማድረግ ይሄን ቻናል ሰፖርት ማድረጋችሁ እንዳትረሱ። አካውንት አከፋፈቱ ልክ እንደዚህ ነው። ከዚህ በኋላ ደግሞ ቅድም እንዳልኳችሁ ስቴፕ ባይ ስቴፕ ለቅላችኋለሁ። በቀጣይ እንዴት አድርገን ኮንተንት ክሬት እንደምናደርግ እንዲሁም ደግሞ ያልነገርኳችሁ ትሪኮች ምነግራችሁ ይሆናል። ምናልባት ደግሞ ፉል ኮርስ የምትፈልጉ ከሆነ ይሄ የቲክቶክ ብቻ ከአንድ ሰዓት በላይ ይፈልጋል ማለት ነው። ስለዚህ ከአንድ ሰዓት በላይ ቪዲዮ ማየት የምትፈልጉ ገንዘብ መስራት የምትፈልጉ ከሆነ ልክ እዚህ ስክሪን ላይ እንደምታዩት አይነት ገንዘቦችን መስራት የምትፈልጉ ከሆነ ኮሜንት ላይ ኢትዮመን እያላችሁ ጻፉልኝ። ሙሉ ለሙሉ ምሰራላችሁ ይሆናል ማለት ነው። እስከዛው ድረስ ይሄን ቻናል ሰብስክራይብ ያድርጋችሁ። ቪዲዮ ከተመቻችሁ ላይክ፣ ምናልባት ያልገባችሁና ጥያቄ የሚፈጥርባችሁ ነገር ካለ ደግሞ ኮሜንት ላይ እየጻፋችሁልኝ። ስለተከታተላችሁኝ አመሰግናለሁ። በሌላ ቪዲዮ እስከምንገናኝ ባይ